ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ዛሬ ደግሞ በአዲስ ቪዲዮ በንጽጽር ተመልሰናል። ዋትስአፕን እና ቴሌግራምን እናነጻጽርላችኋለን። ቪዲዮ እንደምትደሰቱ ተስፋ እናደርጋለን። እጥር ምጥን አድርገን ወደ ቪዲዮ። ከዋትስአፕ ፊቸር ስንጀምር በጣም አስተማማኝ ነው። መልእክት ለመላክ ኢንድ ቱ ኢንድ ምንም አይነት ጣልቃ የሚገባ ወይም ደግሞ ምንም አይነት ስጋት የለም ማለት ነው። ኢንድ ቱ ኢንድ ነው ግንኙነቱ። መሃል ላይ ያለ አካል የለም ማለት ነው። ሁለቱም የሚያገናኝ አካል የለም። በቴሌግራም ግን ከሲክሬት ቻት በስተቀር መካከለኛ ላይ የሚገኘው ምንድነው? ስቶር ይደረጋል። እያንዳንዱ ኮሚኒኬሽን ስቶር ይደረጋል፣ ዳታው ይቀመጣል ማለት ነው። መልእክት ሚስጥራዊነት ከፕራይቬሲ አንፃር ነው ይሄን ያየነው። ከስልክ ቦታ ላይ አጠቃቀም በተመለከተ ደግሞ ዋትስአፕ እያንዳንዱ ዳታ ኢንድ ቱ ኢንድ ስለሆነ የስልካችሁ ቀፎ ላይ ነው የሚቀመጠው። የስልካችሁ ስቶሬጅ ይጨናነቃል ማለት ነው በመልእክቱ በሜሴጁ። በቴሌግራም ግን አብዛኛው መልእክት የሚያዘው ከሲክሬት ቻት በስተቀር እንዳልኳችሁ የራሱ የሆነ ክላውድ አለው። እዛ ክላውድ ላይ ነው የሚቀመጠው እና መረጃው አይጠፋም። ማየት ከፈለጋችሁ ክላውድ ላይ ነው የሚቀመጠው ማለት ነው። የፋይል መጠን የፋይሉ መጠን የሚይዘው ስልካችሁን አይሞላም ማለት ነው። የፋይሉ መጠን ገደብ ዋትስአፕ ሲሆን 2GB ድረስ ነው ላከው ፋይል የሚሆነው ማለት ነው። ከዛ በላይ ያለ ፋይል መላክ አይቻልም ማለት ነው። ቴሌግራም ላይ ግን 2GB እና 4GB ድረስ ይቻላል። እዚህ ላይ ግን ዋትስአፕ ላይ እስከ 2GB ብቻ ነው። የግሩፕ አባላትን በተመለከተ ደግሞ በዋትስአፕ እስከ 1024 ሰዎችን ብቻ ነው መያዝ የሚቻለው የግሩፕ አባል አድርጎ ማለት ነው። በቴሌግራም ደግሞ በአንድ ጊዜ እስከ 200,000 ሰዎችን የሚይዝ ቻናል ያልተገደበ አባል መያዝ ይችላሉ ማለት ነው። እና ከ200 እስከ አልተገደበ ድረስ ማለት ነው። እስከ 1 ሚሊዮንም ከዛም በላይም አለ። አካውንት ትስስር በተመለከተ ዋትስአፕ ላይ የግድ የሚታየው ስልክ ቁጥሩ ብቻ ነው። ቁጥሩ የሌለው ሰው ዋትስአፕ ላይ መገናኘት አትችልም ማለት ነው። በስልክ ብቻ አይደለም፣ ቴሌግራም ላይ ደግሞ ዩዘር ኔም የሚባል አለ። በዩዘር ኔም አማካኝነት መገናኘት ይቻላል። የግድ ስልክ ብቻ አይታይም ማለት ነው። የተገደበ አይደለም በስልክ ብቻ። አሁን ደግሞ ዋትስአፕን ለምንድነው የምንመርጠው ከቴሌግራም ይልቅ የሚለውን ደግሞ እንመለከታለን። ሁሉም ሰው ይመርጠዋል። በአለም አቀፍ ደረጃ በጣም የታወቀና ቤተሰብ ለቤተሰብ ጓደኛ ለጓደኛ ውጭ ካለ ሰው ጋር ምናምን ግንኙነት ለማድረግ ይጠቅማል። በጣም ተመራጭ ነው ዋትስአፕ። በዋትስአፕ የሚላክ ማንኛውም ምስል፣ ፎቶ፣ ወሬ ከፍተኛ የሆነ ደረጃ የተቆለፈ ስለሆነ የአደጋ ስጋት የለበትም እና ምንም ለሃኪንግ የተጋለጠ አይደለም። መረጃው ድብቅ በመሆኑ ምክንያት ብዙ ሰዎች ይመርጡታል። ቴሌግራምንስ ለምንድነው ብዙ ሰዎች ተመራጭ የሚያደርጉት የሚለውን ደግሞ አሁን በመጨረሻ እናያለን። ቻናሎቻቸውን ለመጠቀም ለምሳሌ ፋዘር ቦቶች አሉ በቴሌግራም ውስጥ። እነዚህን ፋዘር ቦቶች በመጠቀም የተለያዩ ቦቶችን ክሬት ማድረግ ይቻላል። በነዛ ቦቶች በፋዘር ቦቱ አማካኝነት የተለያዩ ግሩፖችን ቻናሎችን ክሬት ማድረግ ይቻላል እና በአንድ ጊዜ ብዙ ሰው ጋር ተደራሽ ለመሆን ብዙ ግሩፖችን አድሬስ ለማድረግ ቻናሎች ላይ መልእክት ለማስተላለፍ እንደዛ አገልግሎት ላይ ይውላል ማለት ነው። እና ደግሞ በብዙ መሳሪያዎች አንድ ጊዜ መጠቀም ይቻላል። ቴሌግራም ለየት የሚያደርገው እሱ ነው። ሌላኛው ፊቸር ማለት ነው። ለምሳሌ በስልክ በኮምፒውተር በተለያየ እና በታብሌት አንድ ጊዜ በአንድ አካውንት ሶስቱንም ላይ ከፍቶ መጠቀም ይቻላል። አንዱ ቻርጅ ቢጨርስ በሌላኛው ገብቶ ኦንላይን ሆኖ መጠቀም ይቻላል ማለት ነው። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። አስተያየት ሀሳብ ኮሜንት ላይ አስፍሩልኝ። መልካም ጊዜ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።